ሰበር መረጃ የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በሀገሬ ቲቪ ላይ ያቀረበውን የእግድ ጥያቄ ውድቅ አደረገ። የፌዴራል ከፍተኛ ፍርድ ቤት የንግድና ኢንቨስትመንት ችሎት የ2026ን የዓለም ዋንጫን የእግር ኳስ ጨዋታን በተመለከተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በሀገሬ ቲቪ ላይ አቅርቦት የነበረውን የእግድ ጥያቄ ውድቅ ማድረጉን ኢትዮፒካ ሊንክ ዘግቧል። ኢቢሲ ባለፈው ግንቦት 5 ቀን ባቀረበው የክስ ማመልከቻ ተከሳሾች የቅጂ መብት በመጣስና ያልተገባ የንግድ ውድድር በመፈጸም የኮርፖሬሽኑን አጋር ድርጅት እንዳሳሳቱት ገልጾ ነበር። በዚህም የደረሰው ጉዳት ለማካካስ ተከሳሾች 105 ሚሊዮን ብር እንዲከፍሉ ጠይቆ ነበር። ግንቦት 5 ቀን በገባው ተጨማሪ አቤቱታ ደግሞ የኢቢሲ ስፖርት መዝናኛ ቻናል ኃላፊ የነበሩት አቶ ንዋይ መር የድርጅቱን ሚስጥር አሳልፈው በመስጠታቸው ሀገሬ ቲቪ የዓለም ዋንጫን ለማስተላለፍ መብት እንዳገኘ ክስ ቀርቦ ነበር። በዚሁ መነሻነትም ሀገሬ ቲቪ ጨዋታውን እንዳያስተላለፍ ከፍተኛው ፍርድ ቤት እግድ እንዲጥል ኢቢሲ ተማጽኖ ነበር። በአንጻሩም ሀገሬ ቲቪ ሰኔ 1 ቀን ለፍርድ ቤት በሰጠው ምላሽ የኢቢሲ ክስ ከባለቤትነት መብት ጋር እንደማይገናኝ በመጥቀስ ክሱ ውድቅ እንዲደረግ ጠይቋል። ሀገሬ ቲቪ ጨዋታውን ለማስተላለፍ የቻለው በራሱ ዝግጅት የጋዜጠኞችን ስልጠናና መሰረታዊ ልማት ድጋፎችን በማከናወን መሆኑን በማስረዳት እግዱ እንዲነሳ መከራከሪያውን አቅርቦ ነበር። የፌዴራል ከፍተኛ ፍርድ ቤት የሁለቱንም ወገኖች የክርክር ነጥቦች በመመልከት ሰኔ 3 ቀን ኢቢሲ ያቀረበውን የእግድ አቤቱታ ሙሉ ለሙሉ ውድቅ አድርጎታል።